ለከ ይደሉ እግዚኦ ስብሐት በጽዮን ወልደ ማርያም ነው። ያ ወልደ ማርያም የሚባል መተርጉም አንድ ሊቅ ነበር። ዛሬ ደግሞ ሌላ መጽሐፍ እየጻፉ ክፎች እና ወልደ ማርያም ናቸው። መተርጉም ስለሆኑ ነው። አንብቡ ሜሮን ወተክሊል አንብቡ ሜሮን ወተክሊል አርድእተ ላይሉ ወታይቱ እስመ መፈክር እስመ ፈካሪሁ ለቃል ዘተዋሂዶ ወልደ ማርያም ውእቱ ወለወንተ እስመ ፈካሪሁ ለቃል ዘተዋሂዶ ወልደ ማርያም ውእቱ አንብቡ ሜሮን ወተክሊል አርድእተ ላይሉ ወታይቱ እስመ ፈካሪሁ እስመ ተርጓሚሁ ለቃል ዘተዋሂዶ ወልደ ማርያም ውእቱ በልማ ወልደ ማርያም ፈክር ወይም ተርጉም መፈክር ወደ መፈክር ፈከረ ተረጎመ ነው። ግን ወደ ፉከራ ስለሚወስዱት ተርጉም ልበለ ወልደ ማርያም ተርጉም መጽሐፈ ሕግ ወልደ ማርያም ተርጉም መጽሐፈ ሕግ ወልደ ማርያም ተርጉም መጽሐፈ ሕግ እመንበረ መንግሥት ግርማ የሁሉ ግርማ መንበረ መንግሥት ናት። እመንበረ መንግሥት ግርማ እስመ እምቅድሜከ ቆመ ከሳቲ ኃይለ መንፈስ ቅዱስ ሰላማ። አሁን እንግዲህ ይገልጽልበት ይቀጥላል። ዋህደ ኮና ያቻል መንበረ መንግሥትና ፍጥሞ ናቸው። ዋህደ ኮና መንበረ መንግሥት ወፍጥሞ ዮምስ ማስተራይ ዮሐንስ ቆይሟተ ዮሐንስ ቆይሟተ ወልደ ማርያም ሊቀ መርአዊ እስከ ይደመም ተደሞ አዎ ዮምስ ማስተራይ ዮሐንስ ቆይሟተ ናቡከደነፆር ሜሮን ናቡከደነፆር ሜሮን ወተክሊል ዳርዮስ ድኅረ ሀተትዎ በድካም ተመሩት። ይህ የልቦ ቃለ መንግሥቱ ዘላለም ነው። አንተ ሲጨንቃቸው መርምረው ይህ የልቦ ቃለ መንግሥቱ ዘላለም ወመኩናኑኒ ከብካብ ወመኩናኑኒ ከብካብ ለወልደ ማርያም ሊቅ ለትውልደ ትውልድ ቅቡም በቃ ናቡከደነፆር ሜሮን ወተክሊል ዳርዮስ ድኅረ ሀተትዎ በድካም አምላክነቱን ቢመረምሩ አልገኛቸው አለ ማለት ነው። ለጊዜው ድኅረ ሀተትዎ በድካም ይቤልዎ ቃለ መንግሥቱ ዘላለም ወምኩናኑኒ ከብካብ ለወልደ ማርያም ሊቅ ለትውልደ ትውልድ ቅቡም። እስቲ አንበሳውን እዝራ ላንሳ እንደው ላንሳ እስቲ አክሊላችንን እዝራን ላንሳ። ከኢየሩሳሌም ነው ደግሞ እያዩም ስለሆነ አሁን የእንታ ዘለዓለም አይ አባቴ እንደው በዚች ላይ በጣም ሞቅ ብላለች ቢገኙ ኑሮ ሳይሉ ይቀራሉ ብላችሁ ታስባላችሁ? እንደዛ ነው። ልብከ እምኀበ ሀለወ ንዋይከ ዕዝራ በውስጥ ያንተ ልብከ እምኀበ ሀለወ ንዋይከ ዕዝራ ሊቀ ሊቃውንት ንዋይ እስመ ዘርእስከ ጌራ በውያንተ ሊቀ ሊቃውንት ንዋይ ዕዝራ ንዋይ እስመ ዘርእስከ ጌራ ልብከ እምኀበ ሀለወ ንዋይከ ዕዝራ በውስጥ አቤት የሙሽራይቱ ነው ደግሞ የሚበዛው። እንግዲህ ላቆለጳጵሳት ነኝ፣ ይቅርታ አማርኛው ቋንቋው ቀለል ይላል፣ ላሳምራት ነኝ ማለት ነው። አዎ የዘመኑ ቀለል እንዳይ። እሺ ሥላሴ ሙሉ ለሷ ስምይ
ወለቴ በላት እስኪ ስመኝ ወለቴ ወለቴ ጊዮርጊስ ጽጌረዳ። አቤት አቤት በጣም ጽጌረዳ ነው የምትመስል። ስመኝ ወለቴ ወለቴ ጊዮርጊስ ጽጌረዳ እምኀበ መኑ ተረክበ አምሳሉ ለህብረ ዝንቱ ገጽኪ ለህብረ ዝንቱ ገጽኪ እስመ ያሮስ ምስለ አሶንያ ታንጸባርቅ ብኪ። ፀሐይና ጨረቃ ነው የምትመስል። ወልብሰመት ከፍል ወልብሰመት ከፍል ቁጹፍ ንጽሕና ማይከለ ንጹሕ ገቦች በልማ እስከ ያነክሩኪ ወይብልኪ ጥቀ ሰነይኪ ወጥቀ አደምኪ ስምረ በቀልቲ መስል ቆምኪ ስምረ በቀልቲ መስል ቆምኪ ጥቀ አደምኪ ወጥቀ ሰነይኪ ስምረ በቀልቲ መስል ቆምኪ ወለላታል። እሺ መንግስቱ ለሊቅ ዘላለም አጥር መንግስቱ ለሊቅ ዘላለም በምድረ ፋሲል በሀገረ ፋሲል ጎንደር ወቴዎድሮስ አዳም እስመ እንዘ የሐልፍ መንግስቶሙ ለፋሲል ወካሳ መንግስቱ ቅቡም ነው። የእሱ መንግስቱ ዘላለም ነው። አዎ ርዩ ምን ተጨርሻለሁ። ምን አዩ ርዩ ምንታ በመንበረ መንግስት ልዕልት ይወመስመ ያውዱ አክሊላት አንስርት እንግዲህ የወንድሜን ክብር ለመግለጽ ያህልችን ያህል ለመናገር ነው። በስርዓት ላይ አመሰግናለሁ።